السلام عليكم ورحمة الله وبركاته. ودنا يتكبرات وندموتنا أهتوش بالله بتي الله سلام بنا أنت لا يهوني يالكم. نبي صلى الله عليه وسلم سيدنا قروا من حسن إسلام المرء تركه ما لا يعنيه يعلو. يعني سو سلمنا ما ماركو ما يملكته النجر متولى ينال. أخونا الله سبحان الله سوشيال ميديا سن ملكت أبزهن يوم جيزيات جنن فما يملكته النجر لا عندهم فج مثلا يو نتركوش استندنجبا على أسفل ነገሮችን እንድናዘዋውር ብቻ የሚመለከተና የሚጠቅመን ነገር ሳይሆን የማይጠቅመን ነገር ሌት ተቀን እንድንሰራ የገፋፉን እንዳሉ ይሰማኛል አይደል እኔ ጋር እንደዛ ነው ብዙ ጊዜ ያስተዋልኩ ያለሁት ማለት ነው እናንተ ጋር ደግሞ የተለየ ከሆነ አላውቅም ወላኪን እነኚህን ነገሮች ከምናደርግበት መንገድ የመጀመሪያውና ትልቁ መንገድ እነንትናን አታይም እንዴ ሰው ራሱ ሲመከረን እነንትናን አታይም እንዴ የነሱስ ለምን እንትና አይደረግም የሚል አባባል አለ ለምሳሌ የሆነን ጎሳ የሚሳደብ የሆነን ብሄር የሆነን አገር የሚሳደብ ሰው አይተ ለምን የምትሳደበው ተው እንጂ አላህ እኮ አይወደውም ስትል የእነንትና አይታይም የእነንትና ብቻ የሚታይክ እነንትና ገደል ገቡ ማለት እኛስ ገደል መግባት አለብን እንዴ ወይ ደግሞ አብዛኛው ሰው የሚሰራው ነገር ትክክል ነው እንዴ የሚለውን ነገር ዘወር ብለን ካየን ربنا سبحانه وتعالى قرآن ላይ ሲናገር እኮ ولكن اكثر الناس لا يعلمون የሚለው አብዛኛው ሰዎች እኮ አያውቁም አብዛኛው ሰዎች እኮ አይረዱም አብዛኛው ሰዎች እኮ አያምኑ ብዙዎቻቸው የከፈሩ ናቸው ብዙዎቻቸው ሙናፊቆች ናቸው ብዙዎቻቸው የከሰሩ ናቸው ብሎ አላህ Subhanahu Wa Ta'ala ይናገራል ብዙዎቻቸው ፋሲቆች ናቸው እያለ ማለት ነው ስለዚህ አሁን ብዛት ብዙ ጊዜ ብዛት የኳሊቲ መገለጫ አይደለም በቃ የኳንቲቲ ጉዳይ ነው خلاص የብዛት ጉዳይ እንጂ የጥራት መገለጫ አይደለም የሆነ ነገር በዛ ማለት ጥሩ ነው ማለት አይደለም ላ ጥሩ ነው ማለት አይደለም ሜቢ አንዳንዴ ብዛት ውስጥ መልካም ነገር ሊኖር ይችላል ግን ብዙውን ጊዜ ብዛትን አላህ Subhanahu Wa Ta'ala ሲያነሳ የሚያነሳው መጥፎነቱን ነው ጥቂት ነገሮችን ሲናገርስ ረበና Subhanahu Wa Ta'ala ሲናገር ወቀሊሉ من عبادي الشكور ከኔ ባሮች እኮ ጥቂቶቹ አመስጋኞች ናቸው ጥቂቶቹ ስለዚህ እኔና አንተ መሆን ያለብን وقليل من عبادي الشكور ከተባሉት መሆን አለብን ከጥቂቶቹ አላህ ያድርገንና እኛም መሆን ማሰብ ያለብን ከጥቂቶቹ ቲክቶክ ላይ ሲገቡ የሚጠቅማቸውን ብቻ ከሚመለከቱት ዩቲዩብ ላይ ሲገቡ የሚጠቅማቸውን ብቻ ከሚመለከቱት እንዲሁ ተሳስተው እንኳን የማይጠቅማቸው ነገር ሲመለከቱ ወዲያው የሚጠቅማቸው ነገር ጋር ሄደው ያንን ተመልክተው የማይጠቅማቸው ነገር የተመለከቱበትን ሰዓት ኢስቲግፋር የሚያደርጉ ማለት ነው ሲያስተላልፉ ደግሞ አጠቃላይ የሚጠቅማቸው ነገር ላይ ብቻ ፎከስ የሚያደርጉ አላህ ያድርገን الله بي وداچዋለሁ ባላችሁበት አላህ ይጠብቃችሁ السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته ودنا يتكبرات ወንድሞችና እህቶች ባላችሁበት የአላህ ሰላም በእናንተ ላይ ይሁን ይያልኩ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ من حسن اسلام المرء تركه ما لا يعنيه ያሉ ያንድ ሰው እስልምና ማማሩ እኮ የማይመለከተው ነገር መተው ላይ ነው አሉ አሁን ላይ ሱብሃንአላህ ሶሻል ሚዲያን ስንመለከት አብዛኛውን ጊዜያችንን በማይመለከተን ነገር ላይ